እና በቃ እነሱ ሲበሉ እኔ ለምን አልበላም ነበር ጥያቄ ደግሞ። እና ማዘር ምን ትለኝ ነበር? ቢ ለምን አትበይም? ፋዘርም እና ቢና ከዛ ቢወጣ ይሻላል ይሉኝ ነበር። እኔ ደግሞ ማለት ነው የማስመለስ የሚባለውን ነገር በጣም ነው የምፈራው። በቃ ማስመለስ በጣም ነው የምፈራው በጣም። እና ይሄ ሲመጣ ያለው ስሜት በጣም ነው የሚረብሸኝ በጣም በቃ እስከምንቀጠቀጥ ድረስ። እና ያንን ስለምፈራ እኔ ደግሞ መብላት አልፈልግም። በቃ መብላት አልፈልግም መጨረሻ ላይ ስለሚያሰቃየኝ። እና የተባለ ገንፎ ወደ ደቡብ አካባቢ ያላችሁ ሰዎች ታውቁታላችሁ፣ የቡላ ገንፎ። እና እሱ ቀጠን ተደርጎ በቃ ለመዋጥም አይከብደኝም፣ ቶሎ እንትን ለማለትም አይከብደኝም። እና እሱን እንትን አልኩኝ ጀመርኩኝ፣ የቡላ ገንፎ ማለት ነው። ከዛ በቃ በሱ ትንሽ ረሃቤን አስታግሳለሁኝ፣ ግን ይርበኛል። ደቂቃ አይቆይም እና ደቂቃ አይቆይም እና ሲርበኝ እንዴት እንደምናደድ ለምን አይቆይም ብዬ እናደድ ነበር። ገንፎን እየበላው ደግሞ ሩዝ ጀመርኩ። ሩዝ ለምን ባዶን አልሞክርም ብዬ ሩዝ ባዶን አልጫውን አስጀመረችኝ ማዘር ማለት ነው። እና እሱም ትንሽ ይሻል ነበር፣ ይቀመጥ ነበር ትንሽ። ግን ያው እሱም አይቆይም ምግብ እየሸተተኝ ምግብ ቤት ውስጥ እያለ ውስጤ እየጠየቀኝ እንብላ እያለኝ ውስጤ፣ እኔ ግን አልበላም። እንዴት አድርጌ ልብላው? በየት በኩል ላስገባው? ካለፈ በኋላ ሲወራ ቀላል ይመስላል፣ ግን ከባድ ነበረ። ያ ካለፈ በኋላ ደግሞ ሌላ የህይወቴ ሌላ እንደገና ነጠላ ሰረዝ መጣ ማለት ነው። ያ ምዕራፍ ምን ነበር ደግሞ? የገዛ ምራቄን አሉጥም ማስጠቢያ ላይ ነበር የምጠቀመው እዛ እንትን ለማለት ነው። ሰው ሲመጣ በጣም እሳቀቅ ነበር። በቃ ሰው እንዲያየው አልፈልግም ነበር። እና ጓደኞቼ መጥተው ኢቨን ቤት ሲጠይቁኝ ምናምን ማለት ነው እነሱ ፊት እንትን ላለመጥፋት ማላደርገው ጥረት አልነበረም። ስለዚህ የሆነ ጊዜ ለመዋጥ ሞከርኩኝ። ለመዋጥ ሞከርኩና መኝታ ቤት ገብቼ ማለት ነው ለቀኩት፣ እንዳለ ለቀኩት መኝታ ቤት ገብቼ እና ያስጨንቃል፣ በጣም ያስጨንቃል። አንዳንዴ እግዚአብሔር እንዴ መሰላችሁ ሊፍት ያዘጋጅልናል እና እዛ ሊፍት ውስጥ ስንገባ የሚያንቀሳቅሰው ያንን ሊፍት ሲስተሙን የሚቆጣጠረው እሱ ነው። እና ያ ሊፍት ወደ ላይ ይወስደናል፣ ወደ ታችም ያወርደናል። ወደ ላይ ስንወጣ የምንወጣበት ምክንያት አለ። በሊፍት ተጠቅመን ወደ ላይ ስንሄድ መድረስ ያለብን ብሎክ ስላለ እዛ ይወስደናል። ወደ ታችም ስንወርድ ደግሞ መውረድ ያለብን ብሎክ ስላለ ነው የምንወርደው። እና እንደዛ ነበር የተቆጣጠረው እግዚአብሔር ነበር። እኔ ስልጣን አልነበረኝም በራሴ ላይ። እግዚአብሔር ካላለ ማለት በቃ እሱ እንደተቆጣጠረው ነገሩን የምታውቁት ማለት ነው። የገዛ ምራቃችሁ እሺ አይላችሁም ሊገባ ወደ ውስጥ። የገዛ ምራቃችሁ ወደ ውስጥ አልገባም ነው የሚላችሁ። በቃ እንደዛ የሆንኩ 42 ኪሎ ሆንኩኝ። ይሄንን ነበር የሚመስለው። ከ60 ምናምን ኪሎ 42 ገባው ማለት ነው። ንፋስ ይወስደኛል እየተላላጠ ሰውነት እየተላላጠ እንደዚህ ነጭ ሆኖ ማለት ነው። እንደዚህ ቆዳዬ እዚህ ድረስ ተልጦ ለምጽ ይመስል ነበረ። ተላልጦ ማለት ነው። ደግሞ የሚገርማችሁ ፀጉሬ መነቃቀል ጀመረ።
ፀጉሬ መነቃቀል ጀመረ። ማዘር ፀጉሬን እያጠበችኝ ሰውነቴ የምታጥበኝ እሷ ናት። ፀጉሬን እና ከቆዳዬ ማለት የገዛ ቆዳዬ ይገሸለጣልና እንዲህ የተነሳ እያየች በኢየሱስ ስም እያለች ነው የምታጥበኝ። በቃ ፋዘርንም አንዳንዴ አረ ከሰውነቷ እኮ እንትን እያለ ነው ምናምን ትላለች እና እንደዛ እየሆነ ፀጉሬም እንትን እያለ እሷ ግን ዝም ብላ እንትን ትለኝ ነበር። አረ ምንም አልሆነም እኮ ምናምን ትለኝ ነበር። እኔ ግን ይገባኛል የነበረው ነገር እና ፀጉሬ ይረግፋል። ስትሰራኝ ይወልቃል እጇ ላይ ምናምን ቁስል ይኖረዋል ሰውነቴ ምናምን እና ከዛ ጥቁር አንበሳ ትምጣ ተባልኩ። ያገናኙን ዶክተር ትምጣ ካልመጣች እኔ ማየት አለብኝ፣ መጀመሪያ ለመፈረም ማየት አለብኝ፣ ችግሯን ማወቅ አለብኝ። ያንን ሳላውቅ መፍትሄ ይኑሮ አይኑሮ ሳላውቅ ምንም ነገር አልፈረምም ማለት። ከዛ ተናደድን፣ እኛ ተበሳጨን። እንዴት እዚያ ሁሉ መጉላላት አልፈን ደግሞ እንደገና አሁንም ለጥቁር አንበሳ እንጉላላ ምናምን ብለን ማለት ነው። ምክንያቱም አሁን ቤተሰብ ሁሉ ሰምቷል፣ ሁሉም ሰው አውቋል እና እኛ እግዚአብሔርን እጅ እየጠበቅን ነበር በሰዓቱ። ሄደን ጥቁር አንበሳ ስንሄድ ይሄ ነገር ይታይ ምናምን ብሎ ምክንያቱ መታየት አለበት ብሎ ምርመራ እንደገና እንደ አዲስ ጀመርኩ እዛ ማለት ነው። መጨረሻ ላይ የሚገርማችሁ ታወቀ፣ ምክንያቱ ምን እንደሆነ ታወቀ። ሉፐስ ነው አለን። ሉፐስ ኤስኤልኢ የሚባል ህመም ነው እና የሚፈጠረው ይሄ ከውጭ ገብቶ ምናምን አይደለም፣ በቃ የሰውነትሽ ራሱን እያጠቃ ነው አለኝ። ምን ማለት ነው? ምን ማለት ነው? እንዴት ነው? ከዛ ደግሞ በአጭር ጊዜ የሚለቅ አይደለም፣ መድኃኒት ያስፈልግሻል። ክሮኒክ ኢልነስ ነው፣ ይቀጥላል። ስለዚህ መድኃኒት ግዴታ ያስፈልግሻል እና መድኃኒቱም ደግሞ ማስታገሻ ነው፣ የሚያድን አይደለም። በቃ አለ ብዙ ነገር አለን። ጨለመብኝ። ወይኔ ማለት ነው እስከዛሬ ስለው የነበረው ወይኔ ቀላል ወይኔ ነበር። የዛኔ ግን የተሰማኝ ወይኔ ማለት ግድንግድ ወይኔ ነው፣ ግድንግድ ወይኔ፣ ትልቅ ወይኔ። አይ ከዚህ በኋላ ሲጀመር ምንም ብትለኝ ጌታ ወይኔ ህይወቴ እንደማይቀጥል አውቃለሁ፣ ምዕራፌ እንደማይቀጥል አውቃለሁ። ስለዚህ በቃ ውሰደኝ። ለምን ትታገላለህ? ለምን ታከራክረኛለህ? ውሰደኝ። ካልሄድኩ ልሂድበት ሆነ ጥያቄ፣ ልሂድበት እና ቤት መጥቼ ማታ ማታ ስተኛ ባይዘዌ ማለት ነው ያችን ካልኩ በኋላ ማለት ነው በስርዓት የመንፈስ ቅዱስን ፕሬዘንስ በቃ ሰማው ነበር፣ ረዳው ነበር። እንቅልፍ አጥቼ የማድርበት ጊዜ ነበርና የዛን ሰዓት ስገራበት አቃስታለሁ እና እንደዚህ ከጀርባ እንደዚህ የሚደግፈኝ እጅ እንዳለ ይሰማኝ ነበር። እንደዚህ በስርዓት የሚደግፈኝ እጅ እንዳለ እና በቃ የሆነ ወይኔ ምናምን ስል ወይኔ አቃጠለኝ ምናምን ብዬ በቃ ያ እጅ ሲነካኝ ይሰማኛል። እኔ ሰውነት ሲቀዘቅዝልኝ የዚህን ያህል እግዚአብሔር ቅርብ ነው። የዚህን ያህል ማለት ነው። በህይወታችሁ እግዚአብሔር ዝም ያላችሁ ከመሰላችሁ አላላችሁ፣ እናንተ ናችሁ ዝም ያላችሁት። እኔ ልንገራችሁ በእውነት በዘመናት መካከል እግዚአብሔር ከሰው ልጆች ጋር ህብረት ለማድረግ ያልጣረበት መንገድ የለም። መጀመሪያ በአዳም በኩል ህብረት ጀምሮ ነበር፣ ተበላሸ በኃጢአት ምክንያት። ከዛ በኋላ የመገናኛውን ድንኳን ለአይሁዳውያን ለእስራኤላውያን አዘጋጀ። እሱንም እምቢ አለን። ከዛ በኋላ ልጁን ኢየሱስ ክርስቶስን ላከ። እስቲል እምቢ ያለን ነው። ተመልከቱ እንግዲህ የዚህን ያህል ህብረት ይፈልጋል ከኛ ጋር፣ ግን እኛ የለንም። በቃ እኛ ስላልፈለግን ህብረቱን ስላልፈለግን ነው አሁን ያለንበት ነገር እየተፈጠረ ያለው እንጂ ምንም እሱ ያደረገን ነገር የለም። ሮሜ መጽሐፍ ላይ ሲናገር እግዚአብሔርን ለማወቅ ባልፈለጉት መጠን በዛ ልክ ለማይረባ አይምሯቸው ለማይረባ ሀሳባቸው አሳልፎ ሰጣቸው የሚል ቃል አለና በቃ አይምሯችን ራሳችን የተሰጠንበት ነገር ነው ለዚህ ትርፍ እያደረሰን ያለው እንጂ የተደረገ ነገር ኖሮ አይደለም። ከዛ በኋላ መድኃኒት ታዘዘ። መድኃኒቱ በጣም ብዙ ወጪ አለው። ከዛ ቶሎ አይገኝም። ደግሞ እኮ ብርም ኖሮ እኮ አታገኙትም እኮ የሚያናድደው ነገር ብርም ኖሮ አይገኝም ቶሎ እና በአጠቃላይ የምጠቀማቸውን መድኃኒቶች ላሳያችሁ። ቆይ እዚህ ጋር እንደውም እንደዚህ ደርደር አድርጌ ባሳያችሁ ይሻላል። ይህን ይመስላል። እነዚህ ናቸው እንግዲህ
እነዚህ እንዳለ ናቸው እንግዲህ የምጠቀማቸው መድኃኒቶች። ያው ኤምኤምኤፍ ይባላል። ይሄ ችግር ነው። ይሄ በጣም ያስቸግረኛል። እና እንደዛ ከሆነ በኋላ መድኃኒት ጀመርኩ። ከዛ ደግሞ መድኃኒት ከተሰጠኝ በኋላ ደግሞ መድኃኒቱን መዋጥ ደግሞ በቃ አልገባም አለኝ ጎሮሮ ውስጥ እና ይሄን መድኃኒት ማለት ነው ፋዘር 2 ቦታ ሰብሮ ነበር እንዲወጥ የሚያደርገው። ረዘም ይላል እና ትንሽ ረዘም ይላል። ያንን አንዱን መዋጥ ይከብዳኝ ነበር፣ ይወጣ ነበር እሱ። ይህን መድኃኒት መዋጥ ደግሞ እንዴት እንደጀመርኩ ልንገራችሁ። ማዘር በጣም ትታገላለች እኔ ምግብ እንድበላ እና እኔ አልበላም። ያው እኔም እሺ ስለማይለኝ ነው። ግን የታመመ ሰው በግድ ሲበላው ነው እኮ የሚሻለው በእውነት። አሁን አንዳንዴ በጣም ሲያመኝ አሁንም እስቲ ፍላጎቴ ይጠፋልና የዛ ሰዓት በግድ ስበላበት በእውነት ይስተካከላል እንትን ያለው ነገር እና ያኔም እንደዛ ጨክኜ ብበላ ኖሮ ያም ማስመለሱን ባልፈራው ኖሮ የዛን ያክል አልቀጥንም ነበር፣ የዛን ያክል እንትን አልለም ነበር። እና መጨረሻ ላይ አክስቴ ደወለች እና አክስቴ ደውላ ነርሲንግ ምናምን ሰርታለች አክስቴና ደውላ እንዴት እየሆነች ነው ምናምን አለች። ስጠይቃት ይኸው አልበላም ብላኝ ምግብ አልበላም ብላኝ ተቸግሬያለሁ፣ ምግብ አልበላም ብላ ተቸግሬያለሁ። መድኃኒቱ ከተገኘ በኋላ ሰው እንዴት መድኃኒት አይወጥም ምናምን ብላ በጣም ተናደደች እና ስትነግራት በየኔ ጋር ላኪያት አለች አክስቴ ማለት አንቺ ጋር አክስቴ አንቺ ጋር ጉዴ ነው። እዛ ሄድኩ ጉዴ ነው። ይሄን ምግብ ታበላኛለች አይገልጸውም። እንደው እምቢ ካልኳት አፌን ከፍታ በማማሲያ የምከተው ነው ይመስለኝ። ከዛ እሷ አልቻለሁ በቃ ላኪ እልካታለሁ አለች ማለት ነው። ማዘር ችግር የለውም በቃ አንቺ ጋር እልካታለሁ ስትል ይሄ ነገር ያበቃልኝ ነው አልኩና እኛ ቤት ያለችው ልጅ ጠራኋት። ምግብ ስጭኝ አልኳት። ምግብ ስጭኝ ስላት ሳቀችብኝ። እሷ ራሱ ማለት አምጪ ማትበኝ እንዴትም ብዬ ታገኝ ይበላል። እዛ ላለመሄድ ነው እንግዲህ ይታያችሁ። ምክንያቱም በቃ ማን ይሰማኛል። ዶክተሮች እኮ እንደዚህ ናቸው፣ በጣም ጠንካሮች ናቸው። እኛ ከባድ ቁስል ነው ብለን ይዘን የምንመጣው ለእነሱ ቀላል ነው የሚታያቸው። ምክንያቱም ከዛ የዋሰ ነገር ስለሚያዩ እና የሚያስፈልጋችሁን ነገር ነው የሚያዩላችሁ። ለዛ በቃ መደረግ ያለበት ሁሉ መደረግ አለበት ብለው ነው የሚያስቡት እና እሷም ያው በዛው ስላለፈች ያንን ነው የምታደርገው። ስለዚህ ያንን ነው የፈራሁትና አምጪ ያልኳት አመጣችልኝ። አልጫ ነበረ እንደ አጋጣሚ ሆኖ። ከዛ አልጫውን ጠረግ አንድ ቁርጥ ነው እንግዲህ የቁርጥ ግማሽ አይደለም አንድ ጉርሻ ማልበላ ሴትዮ እየተንቀጠቀጡ በላውታ። ከዛ መድኃኒቱን አምጪ አልኳት። መድኃኒቱን አምጪ ብዬ ዋጥኩት። ሞተች፣ በሳት ሞተች ማለት ምን ለመሆን ነው ደስ ይወሻለሽ? ላለመሄድ ነው። በዛ መንገድ ምግብ ጀመርኩ። አሁን ይሄን መድኃኒት ዶክተሩ ብሎኛል፣ መድኃኒቱን ከጀመርሽ በኋላ ስለ ምግብ አታስቢ በጣም ነው የሚያስበላሽ ምናምን ብሎኛልና ከጀመርኩት በኋላ መድኃኒቱን አሁን ምግብ አቆሚ ሊሆን ነው ነገሩ። በቃ መብላት ሆነ ስራዬ መብላት እና በጣም ከመጠን በላይ ከመብላት የተነሳ ሆዴ ይወጠራል እና መተንፈስ ያቅተኝ ይሰማኛል። የዛን ያክል ነበር የምበላው ሳላስበው በቃ ታሪኬ መቀየር ጀመረ። አንዳንዴ በጣም ከአቅም በላይ ስለምበላ ማለት እንጀራ ከምበላ ብዬ ፋዘርን ሽምብራ ምናምን ቆሎ እንደዚህ ነው ያመጣልኝ። እነሱን እየቆላው ስበላ ትንሽ ስሜቱ አሁን እኮ ጭንቅላቴ እኮ ነው እንጂ እኮ ተርቤ አይደለም። ጭንቅላቴ ግን ይነግረኛል ምግብ እንደሚፈልግ መድኃኒቱም ስላለ። እዛ እያደረኩ በዛ አለፍኩት። አሁን ሌላ መንገድ መፈለግ ነበረበት ማለት ማዘጋጀት ነበረበት እግዚአብሔር ወደሱ ደግሞ እንድጠጋ ማለት ነው። የበለጠ ደግሞ ወደ በቃ ንግግሩን የሚያስለምደን ቤት ነው። እግዚአብሔር የሚናገረን በሁለት መንገድ ነው። አንደኛ በጸሎት፣ ሁለተኛ በቃል በእግዚአብሔር ቃል። ወደዛ ስንጠጋ ነው እንትን የሚለው ማስለመድ አለበት ያንን። አሁን ይሄ ከመጠን በላይ የምበላው ነገር ማለት ነው ላቆመው ስላልቻልኩኝ እንዴት እያደረገኝ ነው? በቃ ማግሳት አልችልም፣ ምግቡ አይሰራም። ስለዚህ በቃ ቁምጣን ያሰቃየኛል። አንድ ቀን ዝም ብዬ የሆነ መጽሐፍ አነሳውና ፋዘር በጣም ብዙ መጽሐፍ ቤት ውስጥ አለውና አንዱን አንስቼ አውርጄ መንፈሳዊ መጽሐፎች ናቸው ግን እንዳለ አንዱን አንስቼ አውርጄ ማንበብ ጀመርኩኝ። ስለ ጸጋ ነው ብቻ የጻፈችው።
ያ መጽሐፍ አመጣሁትና ዝም ብዬ እኮ ነው እኔ እኮ ላነበው ልረዳው እኮ አይደለም የከፈትኩት እና ዝም ብዬ በቃ የምሰራው ስራ ስላጣሁ ዝም ብሎ ቲቪ ማየት ስልኬን በዛ ሰዓት ተበላሽቶ ነበር። ቲቪ ማየት ነው ስራዬ እና ለመጻፍም ደግሞ እጄ አይሰጠኝም፣ አይታጠፍልኝም፣ አይጽፍልኝም። ብጽፍና መሳል ብችል ደስ ይለኛል በዛ ሰዓት። እነሱ ናቸው የሚያረጋጉኝ የሚመቹኝ ነገሮች ማለት ነው። ከዛ ያን መጽሐፍ ገልጬ እንደ ማንበብ እንትን እያልኩ ከዛ ለምን በዚያውም ጉሮሮዬን ድምፅ ጮክ አድርጎ ማውጣት ድምፄ አልተስተካከለም ስቲል ያንን ለምን አላስለምደውም ብዬ ከጮክ እያልኩ ማንበብ ጀመርኩ ማለት ነው። ከዛ ይሄ አልሰራም ያለኝ ምግብ ወዲያው ሰርቶ ማክሳት አልጀመርኩም። የእውነት ነው የምላችሁና ማክሳት ጀመርኩ። ከዛ በቃ ይሄን መጽሐፍ ይኸውላችሁ በቃ እንደ ምግብ ማለት ነው። ደግሞ ከምግብ ወደ መጽሐፍ ዞርኩ። ይሄን መንፈሳዊ መጽሐፍ እየመጣው ማንበብ 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 ማንበብ። መጽሐፉ ላይ ደግሞ ጥቅስ አለ፣ የባይብል ጥቅስ አለ። ስለዚህ ግዴታ በደንብ ለመረዳት ስለ መጽሐፉ እየጓጓው ስለመጣው ጥቅስ ማንበብ አለብኝ። እየሄድኩ ደግሞ ባይብል መክፈት ጀመርኩ። ባይብል ከፍቼ ደግሞ ማንበብ ጀመርኩ። ከዛ በዚህ መንገድ ተዋወቅኩት መጽሐፍ ቅዱስን የበለጠ መረዳት ጀመርኩ። ከዛ ፋዘርን የትኛው መጽሐፍ ይሻላል የትኛው እያልኩኝ እያስመረጥኩ ማንበብ ጀመርኩ። በዛ ጊዜ ብቻ እስከ 10 ምናምን 17 18 የሚደርስ መጽሐፍ ማንበብ ጀመርኩ። አንድ መጽሐፍ ጌታን ነው የምላችሁ አንድ መጽሐፍ ማለት ነው በዛ ቢባል ከአንድ ሳምንት ከግማሽ በላይ እኔ እጅ ላይ ቆየሁ። እሱንም ደግሞ በዛ ቢባል ነው። ባነሰ ጊዜ ከተባለ በቃ አንድ ሳምንት ራሱ በጣም ትልቅ ነው ለኔ ለመጨረስ። በዚህ መንገድ መንፈሳዊ ህይወቴን ማየት ጀመርኩ። መንፈሳዊ ህይወቴን መመልከት ጀመርኩ ማለት ነው። እና ምን መረዳት ጀመርኩ? በቃ እግዚአብሔር የደበቀኝ ነገር አለ ማለት ነው። በጣም የምደርስበት የምጎዳበት ነገር ስላለ ከዛ የሰወረኝ መንገድ ነው ማለት ነው ብዬ ማሰብ ጀመርኩ ማለት ነው። አንዳንዴ ቤት ውስጥ ታስራችሁ ያላችሁ በቃ ከሰው አልገናኝም እንደዚህ ነው ብላችሁ የምትጨነቁ ሰዎች እግዚአብሔር ከምን እንደሰወራችሁ ምን ታውቃላችሁ? ስለዚህ ሀሳብ ሳወራ የሆነ ልንገራችሁ። ዝንብ ናት አሉና ትንሿ ዝንብ ለምን የመጀመሪያ በረራዬን አላደርግም ብላ ከቤት ወጣችና እየበረረች በቃ ቀኑን ሙሉ በቃ ዋለችና ወደ ቤት መጣች። ለእናቷ እንትራታለች። ኧረ እማዬ አለቻት። እማዬ ወዬ ብታይ ዛሬ በቃ የሰፈር ሰው ሁሉ ሲያጨበጭብልኝ በቃ አንበሳ ሲለኝ ዋለ አለቻት። ማለት ስትላት በቃ እንደዚሁ ስበር በጆሮአቸው በኩል ስበር በአፋቸው በኩል ስበር። ታውቃላችሁ ዝንብ እንዴት እንደሚያሰቃየን እንዲህ እየተሽከረከረ በዚህ ስለው በዛ ስለው ሰው ሲያጨበጭብልኝ ዋለ አለቻት። ያልገባት ነገር ይቺ ዝንብ ማለት ነው ሰው እያጨበጨበላት አልነበረም። በዛ ሰዓት ሊገላት ነበር እየታገለ የነበረው ሰው እሷን ለመግደል ነው እንዲህ የሚለው። እሷ ግን ጭብጨባ መስሏታል፣ ሞራል መስሏታል ለበረራዋ። ምክንያቱም እሷ የመጀመሪያ በረራዋ ነውና ሞራል መስሏታል፣ ጭብጨባ መስሏታል። ግን እያለ ሊደቁሳት ነበር ሰው ሲያጨበጭብላት የነበረው። እና አንዳንዴ አለመውጣት ከዛ ጭብጨባ ያስመልጣል። አለመውጣት ጭብጨባ ከሚመስለን ግን ደግሞ ቆርጦ ከሚጥለን አልፎ ከሚጥለን ነገር የሚያስቀረን ይሆናል። አሁን እኔ በወጣ እንደዚህ አይነት ነገር ብጀምር ምን አይነት ነገር ውስጥ እንደምገባ አላውቅም። ከምን አይነት ሰዎች ጋር ኮኔክሽን እንደምጀምር አላውቅም። ምን አይነት ሪሌሽንሺፕ ሊሆን ይችላል፣ ምን አይነት ነገር ውስጥ ልገባ እንደምችል አላውቅም። ገብቷችኋል? ከቤት መውጣት እንትን ነው ምናምን ሳይሆን በቃ እኔ አሁን ያለሁበት ሲዝን አለ። ያ ሲዝን እስኪያልቅ ድረስ ነው በቃ። እና እግዚአብሔር ከምን እንደሰወራችሁ ስለማታውቁ ጊዜ ስጡት። በቃ ጊዜ ስጡት ለእግዚአብሔር። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ ምን ይላል መሰላችሁ? እረፉ እኔም አምላክ እንደሆኑ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። በቃ እረፉ፣ እርፍ ብላችሁ በቃ አምላካችሁ እንደሚያደርግ አምላካችሁ እንደሚችል እግዚአብሔር እንደሆነ ደግሞ ማወቅ ያለባችሁ ነገር ማለት ነው። ለጸሎት የምንበረከከው ለእግዚአብሔርን ቃል ልናነብ የምንበረከከው አንደኛ ለራሳችን ጥቅም ነው። ሁለተኛ ደግሞ መሆን ያለበትም ነገር ነው። እኛ የተፈጠርንበት ፖይንት ነው። ገብቷችኋል? የሰው ልጅ አዳም ሲፈጠር እግዚአብሔር ሲያዘጋጀው ዓላማው ምንድነው? ህብረት ማድረግ ነው ከሱ ጋር አንደኛ። ሁለተኛ ደግሞ ፈጣሪ እንዳለ የፈጠረ አምላክ እንዳለ በቃ እሱ እንዲወራለት ነው። በቃ ገብቷችኋል? ስለዚህ ፐርፐዛችን እሱ ከሆነ ወዴት ነው የምንሄደው? ዓላማችንን እኮ ማወቅ አለብን። ስለዚህ በቃ
እርፍ በሉና እግዚአብሔር እንደሆነ አውቃችሁ መቀመጥ ነው። መቀመጥ መከራከር አያስፈልግም አንዳንዴ። ከዛ በኋላ መድኃኒት ጀመርኩ፣ መድኃኒት የመውሰድ ጀመርኩ፣ መንቀሳቀስ ጀመርኩ። ከዛ ቻርሽን መውጣት ጀመርኩኝ፣ እየወጣሁ መምጣት ጀመርኩ ምናምን። አሁን ከፍ እያለ እየመጣ ነው። በዚህ አላበቃም፣ ከፍ እያለ መምጣት ጀመረ። ምክንያቱም አሁን ቀላሉን ሌሰን እግዚአብሔር እያስለመደኝ ነው፣ ያንን እየለመድኩለት ነው አይደል? እስኪ አሁን ደግሞ ከፍ እያለ ደግሞ ሌቭሉ አፕ እያደረገ ይመጣል። ሌቭሉ አፕ እያደረገ ይመጣል። በህይወታችን ላይ ሌቭል አፕ አደረገ ማለት ነው። ሌቭል አፕ ሲያደርግ ግቢ መሄድ አለብኝ አልኩ። ክላስ መጀመር አለብኝ። 2 ዓመት አቃጥያለሁ። አሁን መሄድ አለብኝ ብዬ እሄዳለሁ ብዬ እንትን አልኩኝ። ቤት ጠየቁኝ ፋዘርም ማዘርም እርግጠኛ ነሽ ትችያለሽ? አዎ እሄዳለሁ፣ እማራለሁ፣ መማር አለብኝ፣ መሄድ አለብኝ። እኔ የደመደምኩት እንዴት ነው? በቃ አብቅቷል ይሄ ነገር እዚህ ጋር በቃ አሁን ከዚህ በኋላ መሮጥ ነው ምናምን ብዬ አሰብኩት። ግቢ ካልሄድኩ ብዬ ሄድኩ። ግቢ ከሄድኩ በኋላ ዶክተሮች በእርግጥ ያሉን ነገር ነበረ፣ ግን በቃ እኔ እንድጨነቅ ስላልፈለጉ እና ማዘርም አላወሩትም። እኔ ደግሞ ችግር አለብኝ፣ ሰርች እያደረኩ ብዙ ነገር ነው የማየው እና በቃ ቀድሜ ከነሱ በላይ ብዙ ነገር አውቄያለሁ። እነሱ ግን በቃ ያንን ማደርግ ማውቅ አይመስላቸው ማለት በቃ ቁጭ ብዬ አንዳንዴ ሰርች አደርጋለሁ የሆነ ምልክት ሲሰማኝ ወይ እንደዚህ ሆነ ምናምን እያልኩ ማለት ነው። ይሄ ራሱ ጥሩ አይደለም በእውነት። የሆነ ቀን ፕሬዘንቴሽን አይነት ስታፍ ነገር ለማዘጋጀት እንትን በምልበት ጊዜ ሀሳብ ከየት ይምጣ? አረፍተ ነገር እንዴት ይመስረት? ይሄ ጭንቅላት ብዙ ነገር የሚጽፍ ጭንቅላት ነው ማለት በቃ ጽሁፎች ምናምን እናዘጋጃለሁ። በጣም ወዳለሁ ጽሁፍ መጽሐፍ። አሁን አንድ አረፍተ ነገር ለመመስረት ለእኔ ስራ ሆነብኝ። ከሰው ጋር ሳወራ እያልኩ እያሰብኩ ማውራት ጀመርኩ ማለት በቃ ጭንቅላቴ እያቆመ ማለት ነው። እና ብሬን ፎግ የሚባል ነገር አለ በሉፐስ እና ምን እየሆነ ነው? ኤንፒኤስኤል መሰለኝ የሚሉት እነሱ እንደዛ እየሆነ ነው ማለትም በቃ እየሄደ ነው ወደ ጭንቅላት ማለት ነው። እና በቃ መርሳት ጀመርኩ። ጌታን ነው የምላችሁ። የት አለ ቢይዘው እዚህ ጋር አሳያችሁ ነበር፣ ግን ትንሽ የማስታወሻ አዘጋጅቼ እዛ ላይ መጻፍ ጀመርኩ። በቃ ማድረገውን በቀን ላይ ማድረግ ያለብኝን ነገር መርሳት ስለጀመርኩ ማለት ነው። ከዛ በቃ ጭንቀት ወረረኝ። ጭንቀት ከህመሙም በላይ ካለው ነገርም በላይ በቃ ጭንቀት ብቻውን በቃ ያስጨንቀኝ ነበር። ከዛ ወይኔ ያልኩ ፈራሁኝ። እንዴት ነው የምሆነው? ከዛ ደግሞ መመላለስ አለብኝ። አዲስ አበባ እየተመላለስኩ ነው ሕክምና ማደርገው እና መንገድ ላይ የሆነ ነገር በሆንስ ብዬ ማሰብ ጀመርኩ። እንዴ በወጣሁበት ብቀርስ የሆነ ነገር በሆንስ? ብዙ ነገር ማሰብ ጀመርኩ። ትምህርቴን መማር አቃተኝ። በዛ ታወከ ጭንቅላቴ። አክስቴ አንድ ቀን አክስቴ እሪ ብዬ አልቅሻለሁ እና አለቀስኩ እሷ ላይ። በቃ ፋዘር ደውዬ ነገርኩት። ስነግረው እሱ ለማበረታታት የተጠቀመው መንገድ ነበረ እና ተስፋ አትቁረጪ ጨክኝ ምናምን ብሎኝ ያንን አውርተን ስልኩ ተቋረጠ። ከዛ ተሰማኝ፣ በጣም ተሰማኝ። እንዴት ተማሪ ይለኛል ብዬ በጣም በቃ እንትን አልኩ። ማለት እንዴት እንደዚህ ይለኛል? ምክንያቱም እኔ አንዳንዴ ማለት ነው አእምሯችን የሆነ ዴንጀር የሆነ ነገር አካባቢው ላይ እንዳለ ሴንስ ሲያደርግ በቃ አለርት ነው የሚለቅብን። ያንንም ያመጣል ይህንንም ያመጣል እና ደግሞ በሽታውም ጭምር ደግሞ ማለት ነው ብዙ ሀሳብ ነው የሚፈጥረው። ዲፕሬሽን ውስጥ ይከታል። ኤንግዛይቲ ይዛችኋል። ብዙ ጭንቀት ውስጥ ነው የምትገቡት። በቃ ሀሳባችሁ ሁሉ ይያዛል እና በቃ በጣም ተጨነኩ። እንቅልፍ እስከማጣ ድረስ ተጨነኩ። ማልቀስ ጀመርኩ ምናምን አለቀስኩ። አክስቴ ምን ሆነሽ ነው ምናምን አለችኝ። እንደዚህ በቃ ይቅር አለችኝ። እሷ ራሱ ይቅር ከከበደሽማ ይቅር በቃ ይቅር። ሰው እኮ በትምህርት ብቻ አይደለም በስንት መንገድ ይሳካለታል። ይቅር መመለስም ከሆነ ተመለሽ በቃ ችግር የለውም አለችኝ። ዶርም ውስጥ አልጋ ላይ አይ ቲንክ ወደ ኮላሊት ኬዝ እየሄደብኝ ይሆን አላውቅም፣ እንደተፈጠረ 2-3 ሽንቴ እስከሚያመልጠኝ ድረስ ደረስኩ ማለት ነው ዶርም ውስጥ። ከዛ አልኩ በቃ ይሄማ በቂ ነው፣ አሁን መመለስ አለብኝ ብዬ ወደ ቤት መጣሁ፣ ትቼ ትምህርቴን ማለት ነው። እና ከዛ በኋላ የነበረው ነገር የጭንቅላት ጦርነት ነበረ። ከሰው ጋር ማውራት አልፈልግም፣ ዝም ማለት ነው የምፈልገው። ማንም እንዲያናግረኝ አልፈልግም። በቃ ዲፕሬሽን ውስጥ መግባት ጀመርኩ።
ከፍተኛ ዲፕሬሽን ውስጥ በቃ ማየው ነገር ሁሉ ያስጨንቀኛል። ራሴን ማጥፋት ነው የሚመጣብኝ። መድኃኒቶችን አይና እንዳለ ልቀማቸው እንዲያስብለኛል አንዳንዴ። ያ ውጊያ ተጀመረ ማለት ነው። ያ ጀመረኝ።